አብረን እህቴ ናት ለማለት አንሰህ ነው። ሲጀመር ወንድነት ስለሌለህ ነው እንጂ አይዞህ ወንድሜ፣ ተረጋጋሽ። ወንድነት ስለሌለህ ነው። እንትን ልበልልሽ ወንድሜ፣ በቪዲዮ ስለገባ እናመሰግናለን። ቆይ ተረጋጋ ወንድሜ፣ እውነት እናመሰግናለን። እስከ ቪዲዮ አውጣኝ በቃ ወንድሜ፣ እናመሰግናለን። እሺ፣ በጣም ነው የምናመሰግነው። ተጠይቀህ ለሰጠው ምላሽ እናመሰግናለን። ምናልባት ሌላ ጥያቄ ከተፈለገ ስልኳ ማን ጋር ነበር ወንድሜ? ስልኳ ማን ጋር ነበር? ያኒ ስልክ እዛ እንትን ነገስ ጋር ነገስ የሷ ወኪል ነገስ የጌትነት ወንድም ወኪል ያለው ማለት ነው። ያና ወኪል ያለው ነገስ ወንድሜ። አዎ ሶስቱ አብረው ነው የመጡት። አዎ እኮ ስልኳ ያለው ከሱ ጋር ነው አይደል? አዎ ሌላም ሳይወጣ ጠይቁት። ልጁ ጥሩ ልጅ ነው በነገራችን ላይ በቪዲዮ ወጥቶ እየመለሰ ነው የሚያውቀው። እሺ ስልኩ አሁን ይሰራል? እርግጠኛ ነህ ስልኩ ከሷ ጋር ለመሆኑ? ስልኩ እሱ ጋር ነው፣ ነገስ ጋር ነው። ፓስፖርቷም ስልኩ ነገስ የት ነው ያለው ወንድሜ? ኢትዮጵያ ነው። ቆይና ታዲያ ሀና ስልክ ሊጠራ ቻለ? ምን አውቃለሁ እንግዲህ እሱን እናንተ ስልኩ ዝግ ሆኖ ነው እንጂ እሱንም እንጠራዋለን። ምንም ይቀር የለም። ተጠቃላችሁ፣ እያንዳንዳችሁ ተጠያቂ መሆን ካለባችሁ ትጠይቃላችሁ። ብሬክ ግን አሁን እኔ ማለት በቃ ይህንን ጥያቄ አትጠይቂ አላችሁ፣ የህሊና ጉዳይ ነው አላችሁ። እናንተ ግን ይቺ ልጅ ከነሱ ተነጥላ ሂዳ ጩሃ ታዝላ መታ ፊቷ እንደዛ ሁኖ ስታለቅስ ወንድ ልጅ አንድ አይደሉም፣ 4፣ 5፣ 6 ናቸው አብረው እስከሚጓዟት ድረስ ምን ሆነሽ ነው ሃኒ ከፍቶሽ ነው ወይ ምን ሆነሽ ነው ብሎ እንዴት አልጠየቋትም? ቆይ እስቲ እኔ አንድ ጥያቄ ነው። ቪዲዮውን አይተኸዋል? የሃኒ ተብሎ የወጣውን ቪዲዮ? አዎ ያ ቦታው እውነተኛ ያ ቦታ ነው? ያ ይሁን ብዙ ተራራ አለ እኔ አላውቀውም እንጂ የለየለ ነገር የለም ያ መሆኑን። እኔ ያ ይሁን ሌላ ይሁን አላውቅም። በቪዲዮ ቢቀረጥ አላውቀውም። ብዙ ጀበል አለ።